ወደ በሩ ውጪ የሚል ድምጽ በውስጤ ይሰማኛል። ዛሬ የእናታችን የኪዳነ ምሕረትን ድንቅ ፈጥኖ ደራሽነት ነው የማሰማችሁ። ቪዲዮቻችን የትም እየደረሱ እየታዩ ስላልሆነ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ብዙ ቦታ እንዲደርሱ እንድታደርጉ እጠይቃችኋለሁ። ወደ ታሪኩ መራችኋለሁ። ከባለቤቴ ጋራ በፍቅር 3 ዓመት ከቆየን በኋላ ነበረ የተጋባ ነው። እሱም ስራ ብሎ ይገባል፣ እኔም ሰርቼ እገባለሁ። ጥሩ 2 አብሮ የመኖር አመታትን ደስ በሚል ፍቅር አሳለፍን። ከዚህ በኋላ ባለው ጊዜ ግን ልጃችንን ዴይኬር እያዋልኩኝ ስራዬን ለመቀጠል ሞከርኩኝ። ግን ልጄ በየጊዜው እየታመመብኝ ተቸገርኩኝ። አጋዥ ፈልጌ ማግኘት አልቻልኩም። በዛ ላይ ለቤት አጋዥ ልጅን ትቶ መውጣት ከባድ ሆነብኝ። ያለኝ አማራጭ ስራ ለቅቄ ከልጄ ጋራ እቤት መዋል ነበረ። እቤት ቁጭ ብዬ ልጄን ማሳደግ ጀመርኩኝ። ነገር ግን ኑሮው እንደበፊቱ አልቃና አለ። በሱ ደሞዝ ብቻ የኮንዶሚኒየም፣ የቤት ኪራይ፣ የወተት፣ የዳይፐር፣ የወር ቀለብ በአንድ በሱ ደሞዝ መወጣት አልተቻለም። ይሄ ኢኮኖሚ ችግር ደግሞ እቤት ውስጥ አለመስማማትና ከእሱ ጋራ ጭቅጭቅን እየፈጠረ መጣ። ባለቤቴ ገንዘብ ስጠይቀው ፊቱን ያጠቁርብኝ ጀመረ። በቃ ወጥተሽ የምትሰሪበት መንገድ መፈጠር አለበት እንጂ እኔ ብቻዬን አልችልም ይለኝ ጀመር። እኔም ከችግሩ ጋር እቤት ያለው ሰላም መጥፋት የእሱን እጅ ማየት ምንም ሰላም ሊሰጠኝ ስላልቻለ በቃ ወጥቼ ለመስራት ወሰንኩኝ። ለልጃችን አንዲት የእሱ የቅርብ ዘመድ የሆነች ሴት ከገጠር ዘመዴ ናት ብላ ትንሽ ልጅ ከልጄ ጋራ ቁጭ ብላ የምትውል እየተጫወተች የምታጫውተው ልጅ አመጣችልኝ። ምንም እንኳን ልጄን ለማላውቃት ትንሽዬ ልጅ ትቶ መውጣት ሆዴ አልችል ቢለኝም አንጀቴን አስሬ ጎረቤት አደራ ብዬ እያያችሁልኝ ብዬ እየወጣው እየሰራው መግባት ጀመርኩኝ። ታዲያ አንዳንድ ቀን ልጄን ጎረቤት ከእሷ ጋራ ወስደዋቸው አገኛቸዋለሁ። ለምን እዚህ መጡ ብዬ ስጠይቅ ሲያለቅስባት እዚህ ታጫውተው ብለን ነው ይሉኛል። እያደር ጎረቤቴ ልጅቷ ልጁን ምን እንደምታደርገው አናውቅም፣ እዚህ ስታጫውተው ይጫወታል፣ እቤት ስትወስደው ያለቅሳል፣ እስቲ ተከታተያት ብላ ነገረችኝ። ምን እያረግሽው ነው ብዬ በጠይቃት ምንም ልትለኝ አልቻለችም። ልጄንም ባየው ሰውነቱንም ሁሉ ነገሩ ሰላም ነው። ግራ ገባኝ። ብቻ ግን ኪዳነ ምሕረትን በጣም እወዳታለሁ። የቅርቤ ነች። ለምኛት አታሳጣኝም። እናቴ ኪዳነ ምሕረት ታውቂያለሽ፣ ልጄን ትቼ የምወጣው ወድጄ አይደለም። ልጄን ትቼ የምወጣው ለሰው አይደለም። ልጄን ጠብቂልኝ፣ አደራ ላንቺ ነው አደራዬ እያልኩኝ ነው ከቤት የምወጣው። ነገር ግን ጎረቤት የሚነግረኝ ነገር እየባሰ ሲመጣ እየተነገረኝ ልጄ አንድ ነገር ሆኖ ከሚጸጽተኝ አሁንም ስራ ለቅቄ እቤት ከልጄ ጋራ መዋል አለብኝ። ችግርና የእሱን እጅ ማየት ይሻለኛል ከልጄ ጉዳት እያልኩኝ ከራሴ ጋራ ሙግት ገባው። ሌላኛው ልቤ ደግሞ ስሪ፣ እንደምንም ጨክነሽ ይሄን ጊዜ አሳልፊ፣ ልጅሽ ትንሽ ከፍ እስከሚል ነው ይለኛል። በቃ በሁለት ሀሳብ ማሎኜ ናላይ ዞረ። አንዳንዴም ስራ እየቀረው ከልጄ ጋራ እውላለሁ። ታዲያ ልጅቷ እንደዛ አብሬያቸው የምውል ቀን ቤተሰቦቿ ቤት የባዕድ አምልኮ እንደሚደረግ፣ ቡና ተፈልቶ ሳር ተጎዝጉዞ እህል እንደሚበተን፣ ቅቤ በዙሪያው እየፈሰሰ አምላካቸውን እንደሚያመሰግኑ፣ ዶሮ እንደሚታረድለት፣ ደም እንደሚፈስለት እየነገረችኝ እዚህ ለምን እንደዛ አይደረግም ብላ ትጠይቀኛለች። እኔም የባዕድ አምልኮ እንደሆነና በኦርቶዶክስ ሃይማኖት ይሄ ኃጢአት እንደሆነ ከእግዚአብሔር ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለና ሌላ አካልን ማመስገን እንደማይቻል እነግራታለሁ። ጭራሽ ይሄንን ነገር ትጠይቀኝ ከጀመረች በኋላ ጎረቤቶቼ እሷ ስትይዘው ያለቅሳል፣ እዚህ እኛ ጋር ሲመጣ ደግሞ ይጫወታል ያሉኝ ነገር በአይምሮዬ እየተመላለሰ ልጄን ትቼ መሄድ የበለጠ እየፈራው መጣው። ታዲያ አንድ ቀን በቃ ስራ መልቀቅ አለብኝ ብዬ ወሰንኩና ግን ደግሞ ለምን እግዚአብሔር ለእንደዚህ አይነት ፈተና አሳልፎ ሰጠኝ ብዬ እለቱ ኪዳነ ምሕረት ነበረችና ሻማ እያበራ ስዕሏ ፊት ተንበርክኬ መላ ስጪኝ፣ ለሁለተኛ ጊዜ ስራዬን ልለቅ ነው፣ ምን ነው የኔን ችግር አላይ አልሽ፣ ዝም አልሽኝ ስሰቃይ እያልኩኝ ተደፍቼ የእንባ ጅረት ሳፈስ ወደ በሩ ውጪ የሚል ድምጽ በውስጤ ይሰማኛል። ይሄን ድምጽ በውስጤ ይመላለሳል። ጸሎቴን ትቼ እንደወጣ የሰይጣን ድምጽ ነው በውስጥ የሚመላለሰው ብዬ በፊቷ ማልቀስ ማንባቴን ቀጠልኩኝ። ይሄ ድምጽ ግን ሊቆምልኝ አልቻለም።
መጨረሻ ጀርባዬን የሆነ ሰው የነካኝ መሰለኝ። ቀና ብዬ ሳይ ምንም ሰው በዙሪያዬ የለም። አሁንም ተደፍቼ ከኪዳነ ምህረት ጋራ በእንባ ማውራቴን ቀጠልኩ። ወደ በሩ ውጪ የሚል ድምጽ ግን ጭራሽ ከአይምሮዬ ውስጥ ይጮህብኝ ጀመረ። መቼም ሰይጣን ከጸሎቴ ሊያሰናክለኝ ነው ብዬ ጸሎቴን አቋረጥኩና ወደ በሩ ስወጣ ልጅቷ የ2 ዓመት ከ8 ወር ልጄን አንስታ ከ4ኛው ፎቅ ላይ ለመወርወር ለበረንዳ በተሰራው የብረት አጥር ውስጥ ለማሾለክ ትታገላለች። ህፃኑ እያጫወተችው መስሎት ይስቃል። ራሴን አላውቅም ነበረ። ልጄን ከእጇ መንትፊያት ኦኦ ብዬ ጮኩኝ። እውነት የወረወረችብኝ ነው የመሰለኝ። እሷ ሌላ ሰው ሆናለች። አይኗ ደም መስሎ ተጎልጉሎ ወጥቷል። እንደ ማጓራትም እንደ ማግዘፍም ያደርጋታል። ጭራሽ መንፈሱ ከእላዋ ይረፈልፍ ጀመረ። ሁሌ የምትጠሪያት ኪዳነ ምህረት ደረሰችልሽ እንጂ የልጅሽን ደም ልጠጣው ነበረ፣ እናቷ ናት የደረሰችላት እያለ ይጮህ ጀመር ከላይዋ። ይሄን ሲሰሙ ሁሉም ሰው ነበር የደነገጠው። ከስራ መልቀቄን ሳማርር ኪዳነ ምህረት መልቀቄ ትክክል እንደሆነ አይዞሽ ብላ እዛው አሳየችኝ። ስወጣ አደራ ሰጥቻት የምሄድባት እናቴ እንኳን ሳልኖር እኔ እያለሁም የምትጠብቅልኝ እሷ እንደሆነች አሳየችኝ። ከዚህ ቀን በኋላ ልጅቷንም ላመጣችልኝ ልጅ መልሼ ምንም ቅር ሳይለኝ ከልጅ ጋራ እቤት መዋል ጀመርኩኝ። ባለቤቴም የሆነው ነገር ስላሳመነው ለትንሽ ጊዜ እቤት መቀመጤን ተስማምቶበት በሰላም መኖር ጀመርን። ያኔ የጀመርኩት የቤት ውስጥ ቢዝነስ አሁን ጥሩ ደረጃ ደርሶልኝ ጥሩ የገቢ ምንጭ ሆኖልኝ ልጄም አድጎ የ9 ዓመት ጎበዝ ተማሪ ሆኖልኛል። እናቴ ኪዳነ ምህረት ከኔ ጎን የቆመች ዛሬም ድረስ አብራኛለች። ከእናንተም አትለያችሁ፣ ለኔ የደረሰች ለእናንተም ትድረስላችሁ በይልኝ ብላናለች። እንግዲህ ለሷ የደረሰችላት ኪዳነ ምህረት ደግሞ ለሁላችንም ስንለምናት ስንማጸናት በተሰጣት ጸጋ በጸጋዋ ፈጥና ትድረስልን፣ በአማላጅነቷ ፈጥና ትድረስልን። ቪዲዮዎቻችን ጭራሽ እየታዩ አይደለም። ይህ አካውንት ደግሞ የእግዚአብሔርን ድንቅ ስራ የምንመሰክርበት የእግዚአብሔር ድንቅ ስራ የሚሰማበት አካውንት ነው። ስለዚህ የአምላካችን የእግዚአብሔር የጻድቃን የሰማዕታት የቅዱሳን የመላእክቱ ድንቅ ተአምር ሁሉ ቦታ እንዲደርስ ብዙ ሰው እንዲሰማ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ብዙ ቦታ እንዲሰማ እንድታደርጉ እጠይቃችኋለሁ። በሌላ የእግዚአብሔር ድንቅ ተአምር ደግሞ እስከምንገናኝ ድረስ ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።